እደ ወርስ ኦልሞስት ሜሪድ ማን ያሰረው ኬክ ዛድ የወንዶች ጉዳይ ይላል። እዚህ ቤት ታሪክ ተሰራኩ። ጋይስ እንዴት አላችሁ? አማን ነው ወይ? አይኔ ትንሽ የድካም አይን ስለሆነ ተረዱኝ ለማለት ያህል ነው። ያው አሁን ብቻዬን ያለሁት ኦብቪየስሊ ከሌሊቱ 7 ሰዓት ነው። ነገ ማክሰኞ መጋቢት 15 መጋቢት 15 ነው። መጋቢት 15 2018 ዓመተ ምህረት በህይወቴ ለመጀመሪያ ጊዜ ፕሮፖዝ ላደርግ ያሰብኩበት ቀን ነው ማለት ነው። እንግዲህ 22 ተቆፋፍራለች እንደምታዩት። አረና ተከጭ ሁለቱም ላይ ነው እንጂ ምን ይሆናል? እንዲህ መሆኑ የሆነ ቦርጭ በጣም ከብዙ ክርክር በኋላ ያቺን ቀሚስ ልንገዛ ታስበን ነበር። 400 ወደደ 600 እኮ ነው ያልኩት። 600 በጣም ሴፍ ነው አይደል? አልቀንስም ማለት 8000 ብር ነው ጥሪው 8000 ነው። ከ8000 6600 ከነ ቦርሳ ነው ልንገዛ የነበረው ያለች። ሌላ ቦታ ብዙ ነገሮች ታስበው ነበር። እነዛ ነገሮች አልሆኑም። ቢሆኑ አሪፍ ነበረ፣ ግን ያው እግዚአብሔር በፈቀደውና ይሁን ባለው እና እግዚአብሔር የሚፈቅዳል ብዬ አስባለሁ። ነገ ሊዱን ፕሮፖዝ አደርጋታለሁ። በህይወቷ በጣም የምትፈልገው ነገር ነው ጋይስ ከምላችሁ በላይ። ለሴት ልጅ ፕሮፖዝ ማድረግ ማለት ምን ያህል እንደሆነ ትገምታላችሁ ብዬ አስባለሁ። እና ሆፕፉሊ ጠረጥራለች። አይኑ ሊድ ትንሽ ነገር በቀት ለማወቅና ብዙ ነገር የከሸፈብንም አውቃብን ነገ እንደ እግዚአብሔር ፍቃድ ፕሮፖዝ እናደርጋታለን። ሊድ እኮ ክላይንት ላናገር እንደሄድኩ ነው የምታውቀው። ሶ ጋይስ 800 ኪሎ ሜትር ሄደን 800 ሜትር ሄደን ተዘግቷል። የዕለት መንገድ ደግሞ ጉግል ማፕ በጉግል ማፕ በዚህ ነው ምናምን ብለን ሄደን ኦልሞስት ወደ 400 ሜትር ይሄ ነው 40 ሜትር 40 የዚህ ህንፃ ነው የሚሆነው። ይህንን ቪዲዮ ደግሞ ፕሮፖዝ ከተደረግሽ በኋላ ነው የምታዩ እና እንደ እግዚአብሔር ፍቃድ ነገ በጣም ብዙ በቃ ማለት እሷ ሳታውቅ በጣም ብዙ ነገሮች ነው የተፈጠሩት። በጣም ብዙ ነገሮችን አድርገናል። ስናወራ ነበር ሌሊቱን ሙሉ ኦልሞስት ከ6 ከ7 ሰዓት ድረስ ሳይተኙ ጓደኞቼ፣ ወንድሞቼ፣ እህቶቼ ናቸው ማርያምን ከጓደኛ በላይ ሳይተኙ ከኔ እኩል ተጨንቀው ብዙ ነገር ስናወራ እንዴት እናርግ ስንል ብዙ ነገሮችን እንዴት አለ አይደለ ዲኮር ምናምን ኤቭሪቲንግ እንዳለኝ የሰራ ነው እኛ ማለት አልችልም፣ እነሱ ናቸው የሰሩት። ዛሬ ከዛዳው ጋር ዛዳው ደብላኩ በስማ ይሄ ዘመኑ ዘና አሁን ላይ ቤት ሄደን ቤቱን ልናጸዳው ነው። ነዲ ዳራቂ ሊጠበቅናቸው የመሰላቸው በጣም ከባድ እኮ ማለት ሚሽን ኢምፖሲብል ነው የተሰራው። ባይዱ ኢዚ ልጅ ጭንቅላት በጣም ሊደነቅ ወደ አይደለም የተለቀቀው ማሽ ወይ እንታ ነውና ማለት በቃ ሀፕን እንዳደረገ አድርጌ ነው እኮ ራሱ አሁን እያወራ ያለሁት። ገና ነገ ነው ሀፕን የሚያደርገው። ሹት አለ ብለናት ነው ይዘናት የምንሄደው። ቀረጻ አለን ነገ፣ ይሄን ሳምንት አለን እስከ ሐሙስ ድረስ ቀረጻ አለን ነው ብለናት ይዘናት የምንሄደው። ከዛ በዛው እንላለን፣ በዛው እንሄዳለን፣ እዛው ሰርፕራይዝ እናደርጋታለን ማለት ነው። ሆፕፉሊ ይሄንን ቪዲዮ ስታዩ ምትስቅ ይመስለኛል። ነገ ጋይስ ታታ የምንልበት ቦታ ኢዝ ሄር። ዛሬ ልናጸዳ ላይ ቤት ደርሰናል ማለት ነው። ዛሬ ግድግዳውን ጀምሮታል። ትንሽ ደክሞናል፣ ግን ምንም ቢሆን እንደምታዩ ትንሽ ቤቷ ጽዳት ያስፈልጋታል ማለት ነው። ይህንን ቪዲዮ እያየሽ ከሆነ ሊሊ ነገ ቀንሽ ነው እና በቀንሽ ደግሞ ጽድት ያለ ነገር ያስፈልጋል ብለን እዚህ ተገኝተናል። እንወድሻለን። እኔ ደግሞ በበኩሌ በጣም አፈቅርሻለሁ ሊሊ፣ ወደፊት ሚስቴ። በጣም ወደሽ በጣም ነው ማፈቅርሽ። ዊሹ ለነገሩ ነገ ይሻል እዛው ባለንበት። ይሄ ከአንድ ቀን በፊት ነው ማለት ነው። ዛሬ መጋቢት 14 2018 ዓ.ም። የሚገርም ነው
ማርያምን በጣም የሚገርም ነው ማለት በቃ ሀፕን ያደርጋሉ ብላችሁ ማታስቡት ነገር ነው ህይወታችሁ ሀፕን የሚያደርገው ጋይስ። እኔ እግዚአብሔርን በአንድ ዓመት ውስጥ እንደዚህ ሁሉ ነገር አደርጋለሁ ብዬ አስቤ አላቅም ነበር፣ ግን በቃ እግዚአብሔር ነው ሁሉም ነገር የሚፈቅደው። እንደ እግዚአብሔር ፍቃድ ደግሞ ሽምግልናውም ሰርጉም በመልካም ያልፋል። ሊሊ በጣም ነው ማፈቅድሽ፣ በጣም ነው የምወድሽ፣ የኔ ሁሉ ነገር ነች። ጓደኞቼ ሳይሆን እህትና ወንድሞቼ ናችሁ። በጣም ነው የምወዳችሁ። ለእኔ ትልቅ ቦታ አላችሁ እና ይመቻችሁ። አሁን ቆሻሻው እየወጣ ነው። የወንደላጤ ቤት እንግዲህ እንዲህ ነው በቃ። ይሄን እናንጥፈው፣ ይሄኛው ይሻላል። ይሄ ነው እንደራርበው። እቺን ፎ አድርገናታል። እንደዚህ እናነሳሳችኋለን። እቺ በቃ ጽድታለች ማለት ነው። ሳሎን ነው የሚቀረው። እዚህ ላይ ነው የሚሆነው። ልክ ስትመጣ እዚህ ጋር ዲኮር ይሆናል። ከዛ ስንቀበላት ደግሞ ከዚህ ነው እንደዚህ ብለን እንቀበላታለን። ኦ ማይ ጋድ ያላለች ወደዚህ ስታይ እኔ እዚህ ጋር እመጣና ታገቢኛለሽ። ቻጋይስ በጣም ጸዴ ነው የሚሆነው። ሆፕፉሊ ዝናብ አይዘንብም ብዬ አስባለሁ። እንደ እግዚአብሔር ፍቃድ ዝናብ ካልዘነበ ደግሞ በጣም ጸዴ ታይም ነው የሚኖረው። ባልሽን ቤት ማጽዳት እያስተማርኩት ነው እዚህ ጋር። ቆይ እኔ እየላጥኩት ነበር እኮ ቤቱን አጽድተን ጨርሰን እየወጣን ነው ጋይስ። ሊደረግ ኪሎ እንዳለ ነው የምታውቀው። ልናገኛቸው እየሄድን ነው። ፋይናል ሉክን ሳልቀርጸው ነገ ይቀረጻል። አያሳስብም። እስኪ እንዴት ነው ቃል የምትይው? በዛኛው እየተለማመደ ነው። ማታ እየተለማመድ ነው የምናድረው። ነገ ጠዋት አማይሚን ነገ ከሰዓት ላይ ደግሞ ሀፕን ያደርጋል ኤቭሪቲንግ። ትራንዚሽን ብላ እንሰራበታል። እየተቆረጠች ነው ሰዓት የተቆርጣለች። እኛንን ምንቀረ አሁን እቺ ነው እንላለን። ለነገ ዝግጁ በቃ እሱን ይዘሽ ይዘሽ ሳልወርድ ነው ማቅፍሽ ነኝ። እንዴ ዋው እንዲህ ነው የተናወዝ ነው። ሊድ ተረጅን ሰርፕራይዝ ለማድረግ ከጧት እስከ ማታ ደምሽ ነው። እዚህ ጋር ያለው ሰውዬ ባይዘው በጣም ሌጀንደሪ የሆነ ሰውዬ ነው። ዛሬ ጧት ሬድ ካርፔት ሙላለው ታውቃለህ። ሰው እዛ ስራ እየሰራ ይሄ እዚህ ተኝቷል። ኧረ ተነስ፣ ስለፈጠረ ስራ ሲያልቅ ነው ተወጣ። ስንት ስራ ስሰራ መጣሁኝና ማለት ነው። እዚህ ጋር ልብስ ተሰጥቶ ነበር። ልጅቷን ጠራው አይሻል ዲኮሩ ከመሰቀሉ በፊት እየተደረገ ያለው እዛ ጋር አንድ ሰው አለ። ማን ነው? ኬቢ ቃሊቷ ቀኝች በቃ ብዙ ነገር ምን ሰዓት እንዳለው ሰው በላርጎ ምናምን በጣም እንላጣለን። ቆይ አትሂድ፣ እንቀራባ ሂድ ስልት ሄዳለህ። ወደ ነቀራባ መጥረጊያ ያስፈልገናል። አንድ መጥረጊያ ብቻ ነው ያለን። አንዱንም አናውቀው መጥረጊያ ልጅ ወጣ። ኧረ በእናትህ ምግብ አንበላበትም እኮ ችግር የለም። ኢምፖርታንቱን ነው ማስቀደም ያለብህ። ገባህ? አሁን ከመሬቱ መጽዳት በላይ አሳሳቢው ነገር ዲኮሩ አልቆ ይጠብቃቸዋል ወይ? እውነት ነው። እሱ ነው ሶ ኢን ዳት ኬዝ ከመሬቱ በላይ መጨነቅ ያለብህ ለዚህ እንዴ። ለካ ይሲ ይደውልለታል። አገልግሉ መጥቷል። ለምን ትንሽ ይብላ አንጠብቃቸው? ትንሽ እየቀማመሰ ጀማ ለ8 ሰዓት ፕሮግራም አሁን 7 ሰዓት ላይ ገና እየተጸዳ ነው። ዲኮሩ ራሱ አልተሰራም። ሌሊት 12 ሰዓት ነው የመጣሁት። ያው ጀማው አሁን መጥቶ ነው እንግዲህ የሚያጸደው። እንቅልፌን አጥቼ ምን ብዬ መስዋዕት አድርጌ መጥቼ እዚህ ጋር እንትን እላለሁ። እዚህ ጋር በጣም ያሳዝናል። 8 ሰዓት ተብሎ አሁን 7 ሰዓት ላይ እየተጸዳ ነው። አንተ በጣም መጥፎ ሰው ነህ። በጣም መጥፎ ሰው ነህ። ና ቀፈኝ እስኪ ጉሽ ዮሐና ማቅፈሻለሁ ማረክ ቶ ዲኮርን ውስጥ ይሰራል። ችግር የለም። እዚህ ጋር ሆነ ከዛ ቀጥታ አንተ ሙባበል ነው ዮሐና እዚህ ጋር እንዳትልሽ ይገበና
ለምንድን ነው ያረፈርከው? አዎ አላረፈርኩም። እና አብርሃም ቤት ነው የቆየ ነው። ምን ተባብለን ስንገዛ ምን ተባብለን ብሄር ነው ታትለኛ ሰው እና ታዲያ እስኪ ማርያም እውነት አይሆንም ማለት 10 ሰዓት ላይ ነው የሚሄደው። እንዴት እንዳስጠላብህ እንዴት ነሽ? እዚህ አማናው ነይ አንቺ የፍቅር አባይ ሰላም ኬባ አብርሽ እንዴት ነሽ? አባቴ ጀግኖች ሌላ ኦፕሽን አይ ስለሚግዛው ለዛሬ ልንድረው ነው። አንድ ሺህ ብር 800 ብር ለምን አትሄድ? አንተ ትፈልገኛለህ? አይ ወደዚህ ነው የምናደርገው። እሺ ይበጠብጣል። አንድ ሺህ ብር ላክ ወደ ቻይና የልብ ቅርጿ ነው ይዛ 1000 ይሆናለት። አዎ እናንተ ነው ወሳኝ ስራ እየሰራችሁ ያላችሁት። እያት አክተር ለታሪክ የተቀመጠ ነገር ነው። በጣም ነይስ ያብሽ እስቲ ፍቅር ይሰራል። በቃ ተቆርጠና አንተ ሰዓት ሄደ በእናትህ አታስጠላኝ። ስትመጣ እንትን ይዘለታለህ ማስተካከያና እንዳረሰ ማስተካከያ አይደለ የሱልስ ጋይስ ያው እኔ ነኝ እንትን ኮኦርዲኔተር ስለዚህ ትንሽ ቢታ ምናምን ጉዳይ ናጋገኝ ነው ሳሬ ለምን እኛ አንጨርስም? እሱን ነው የምንጠብቀው አለቻት ለዮሐንስ እሱ ነው ይዘው ቤት አይቼሻለሁ ብትል አንቺ ልጅ በእናትህ ቀራሽ ቢልሽ መጣች አንቺ ነኝ ዛል ካካይ ተንከሲስ ልጅ እንትን ለማድረግ ዞላ አደራሽ እንዳይጠፋ ዘፈኑ ስክሪኑ እንዳይጠፋ ታኛ አረዋለሁ አባቱ የፈጠረ እንደገባ ወንዶቹ አዙሩታ ዱነክ አበባው እኮ ለዛ ነው እሱ አንድ ጊዜ ነው መውጣት ሲጀምሩ ነው ይዘርግ እንቅስቃሴ ነው ይሳል እየገቡ ነው ገብቷል። እዚህ ቤት 10 ሜትር እሺ ስማ ይሄን ልክ ስትገባ በዛ ተዘጋጅ ቆይ ይዛ ተዘጋጅ እንዳይታ ቆይ እንዳይጠፋ ከስክሪኑ ነው ቆይ ስትወጣሽ ኦይ ተመስገን አንቺ
ያበዳ አሁን ያረጋችሁታ የዞረው አይታየም እንዴ ወይ ናይስ ዋው ደስ ይላል ጋይስ። ማን ያሰራው ኬክ? ዛድ የወንዶች ጉዳይ ይላል። እዚህ ቤት ታሪክ ተሰራኩ። ኧረ ጋይስ ትችላላችሁ። በጣም የምትችሉት ብትንበረከክ ፀሐዩ ደግሞ ሲያሽቃምጥ ትችላላችሁ ግን ጋይስ አፍተር ኦል ዚስ ቲንግስ ሃፕንድ ብዙ ነገሮችን አስበን ነበረ። እንደምን ስቂኔና ብዙ ነገሮችን አስበን ነበረ እና በህይወትሽ የምትፈልጊው ቀን የምትጠብቂያት ቀን እቺ ነበረች። ሳታስቢው አይሰማም? እሺ ሳታስቢው ይሄንን ነገር በእኔ ብቻ ሳይሆን በሁሉም እግዚአብሔርን ሁሉም ነው ከኔ እኩል ነው የተጨነቁት። እንደውም ምን ያልተጨነቁ መችኛለሽ እና እኔ እናት በጣም ነው አፈቅርሽ፣ በጣም ነው የምወድሽ የኔ የህይወት ያጋር። እየተሽኮረመኩ ነው። በጀርባ ከፈትኩት ጋይስ። ነባት ማርያምን ተሳክቶ ትችላላችሁ። ማርያምን ሻምፓኝ የሻምፓኝ ሰዓት የሻምፓኝ አበባውን ደግሞ አሁን በዚህ ነው ልጅ መሰከረ አልኮል ምን ነው በቃ አሁን አልኮል ምን አላችሁ
ኧረ ጋይስ በጣም ወዳችሁ እጄ ተንቀጠቀጠ ማርያምን። እዚህ እኮ ነው የምንጨፍረው። በቃ እሱ እኮ ነው ቦታው ጋይስ እጄ ሆነ እንደዚህ ነው የምንጠጣው ዛሬ ናይስ ናይስ። ኧረ አጨብጭቡ። ምንድን ነው አረዱት ይላል። አንደበትሽ ይገለኛል ዳግም
ዝግጅቱ እዚህ ደርሶ ካሜራ እዚህ ነው። ዝግጅቱ እዚህ ደርሶ ዘፈን እሱ ለእሷ እሷ ደግሞ ለእሱ የምትገባበዝበት ሰዓት ነው እና የመረጠው ዘፈን አለ። ሁላችንም ቁጭ ብለን እሱ ሊፕሲንክ ያደርግልናል። ወንበር ያዝ ካሪዮኪ ቢያደርግ ነው የሚሻለው። አክቹዋሊ ሁላችንም ሙቹዋል ፍሬንድስ ነን፣ እንተዋወቃለን። አይ የባሊ እስቲ ማርቆስ ዞር በል። በጣም ማርያምን ከልቤ ደስ ብሎኛል። ቃልሽ ሪሊ የዚህ ቀን በመብቃታችሁ ማርያምን አይውሽ በጣም ተደስታችኋል በዚህ ሰርፕራይዝ ኢቨንት። አሁን ሁላችንም ሳንበተን የመረጥከው ዘፈን አለ። ሁላችንም ቁጭ ብለን ሙዚቃ እናደርጋለን። ለቃልሽ የተዋለሁ እንቀበል። ቃሊ አትከሊ አሪፍ ነው። እንዴ ጀርባውን አትስጥ ለካሜራ ፊት። እሱማ እንደ ፋርማሲ ባመዳ ላይ ነው የሚጠመጠው። ሊላት ነው።
ተነሽልኝ በገና ገና መቻለገና ተነሽልኝ በገና ገና
ቻይ ነው ከነዛ ቀጥሎ የነማን ነው? ከነዛ ይኸው ተቀመጠ። ቻይ ነው ትክክል አንተ ነህ ልክ። መልካም ምኞታችሁን ለእነዚህ ጥንዶች እንድትመኙላቸው የመጀመሪያው ፕሮግራም ነው። ሁለተኛው ደግሞ እንድንዝናና እንድንጠጣ ነው። ትንሽ አንዳንድ አክቲቪቲዎች ዳንሶች ያስፈልጋል። ገና አልመሸም፣ ገና መንጋቱ ነው። እና 3 ካፕሎች አሉ። በእናታችሁ ተባርኮ አላሩፍ ብሎበታል። እሺ በመጀመሪያ ይሄ ፕሮግራም ያማረና ቆንጆ እንዲሆን ላደረገ ለልዑል እግዚአብሔር ፍጹም ምስጋና ይድረሰው። እግዚአብሔር ይመስገን። እንዳሰብነው ካሰብነውም በላይ ሊሊንም ቃሌንም ማስደስተናል ብለን እናስባለን። በመቀጠል እዚህ የተገኛችሁ ሁላችሁ በሙሽሪትና በሙሽራው እናመሰግናለን በጣም እና ወደ ዊሼ ስገባ ከቃልሽ ጋርም ከሊሊ ጋርም እንግዲህ ከራዲካል ጀምሮ ሃይስኩል አብረን የተማርን ጓደኛሞች ነን። ስለዚህ ከጓደኞች በላይ ቤተሰብ ሆነናል። ስለዚህ በጣም ከልቤ ደስ ብሎኛል። ከአሁን በኋላ በብዙ በልጆች ተባርካችሁ ኩል አንክል አርጉ ገባ ማርያም እንደዛ ነውና እግዚአብሔር ትዳራችሁን ይባርክ። ከአሁን በኋላ ለሚመጡት ፕሮግራሞችም ሊሊዬም የምትወጁ ገብርኤል ፕሮግራምሽን ያስምርልሽ። ቃሌም ትንሽ ዜና ማርቆስ ስለነገርኩት ሁሉም ነገር የሰመረ ይሆናል። በጣም ወዳችኋለሁኝ። እግዚአብሔር ትዳራችሁን ይባርክ፣ ጤና ከእድሜ ጋር ይስጥልኝ። አመሰግናለሁ። ወዳችኋለሁ። ቃሊቷና ሊድ እንኳን ደስ አላችሁ። ፕሮግራሙ ያማረ በጣም ደስ የሚል ፕሮግራም ነው ያሳለፍነው። የሚመጡትም ፕሮግራሞች በደስታ አብረን የምናሳለፍ ያርገን። ልጅ ወልዳችሁ እኛም ክርስትና እንድንመጣ ያርገን። አመሰግናለሁ። ቴንክ ዩ። ያው ቃልዬና ሊድ እግዚአብሔር አምላክ ትዳራችሁን ይባርክ። በልጅ ተባርካችሁ እንድናይ ፈጣሪ ይፍቀድልን። አመሰግናለሁ። ወዳችኋለሁ። ቃሊቷና ሊሊ እሺ ቃሊቷ ሲስተር ሊዲያ መልካም የፍቅር ጊዜ እንዲሆንላችሁ እንመኛለን። እንወዳችኋለን። ለወደፊቱም ለሰርጋችሁ እንዲያደርሰን የእግዚአብሔር መልካም ፈቃድ ይሁን። እንወዳችኋለን። ቅዱስ ገብርኤል ይርዳችሁ። ይመሳችሁ። ቃሊቷና ሊድ እንኳን ለዚህ ቀን በሰላም አደረሳችሁ። እግዚአብሔር ትዳራችሁን ይባርከው። የአብርሃምና የሳራ ቤት ያርገን። ወደፊትም ልጆች ወልዳችሁ ከብዳችሁ እንድናያችሁ ደስ ይለናል። እንግዲህ አመሰግናለሁ። እሺ ቃላቦ እንደሰና ሊዲያ አይ ማሰብ ይፈልጋል አንዳንድ ንግግር እኔ ምናምን አልችልም ስለ ቃላብና ሊዲያ እንኳን ደስ አላችሁ እና እንኳን አደረሳችሁ ይባላል። እሺ እንኳን አደረሳችሁ እና የወደፊቱን ደግሞ እግዚአብሔር ይባርክላችሁ በሰላም እንዳስጀምር ደርቲ ነገር ነው ቃላዊ ቅርብ ነው። አይ አይ
አዎ በስነ ስርዓት እንትን እንበል። እሺ ያው ቃላብና ሊዲያን ሁላችንም ከረጅም ዓመት በፊት የምናውቃቸው ጓደኞቻችን ናቸው። ሁለቱንም በየራሳቸው ባህሪ እናውቃቸዋለን እና እስካሁንም ያው ብዙ መንገድ መጥተዋል። ያው በመሃል ብዙ ነገር አሳልፈዋል። አሁን ትዳር ውስጡም ስገቡ ልክ እንደዛ ያው እንደ በተለምዶ ያው አንቺ ትብስ አንተ ትብስ የሚባል አባባል አለ እና ያን ነገር ያው እርስ በርስ ታጋሽ ሆናችሁ ረጅም ዓመት አብራችሁ እንድትቆዩ እንድትኖሩና ሌሎቹም እንዳሉት በዘር ተባርካችሁ የልጅ ማይታችሁ የተሳካ ትዳር እንዲሆንላችሁ እመኛለሁ እና ይበልጥ ደግሞ ያው ጸሎት ነው ሁሉንም የሚያሳካው። ሃይማኖታችሁንም በዛው ያው አጠንክራችሁ ይዛችሁ ሳይለያችሁ እስከ መጨረሻ ያቆያችሁ። እኛንም ደግሞ እየተመላለስን እንድንጠይቃችሁ ያርገን እና በመጀመሪያ ያው ፈጣሪ ይመስገን። ከዛ መቀጠል ግን ይሄን ጀማ እንደዚህ አድርጎ እንዲያከብር ፈጣሪ ስለፈቀደ እግዚአብሔር ይመስገን ያለን። ከዛ መቀጠል ለሊድና ለቃሊቷ ያው አንዳንዴ ልጅ በልጅነት ነው ይባላል። በዚህ ልጅ በልጅነት የወለደ ፐርፌክት ነውና እና የእውነት ደስ ይላል። የምር በጣም ደስ ይላልና እንደዛ ነገር ሲነግሩኝ በጣም ደስ አለኝና እንግዲህ ትዳራቸውን የአብርሃም የሳራ እድሜያቸውን ደግሞ የማቱሳላ ያድርግላችሁ ብያለሁ። ቴንኪው። እሺ በመጀመሪያ ለዚህ ቀን ስላደረሰን እግዚአብሔር ይመስገን። በመቀጠል ደግሞ ሀሳባችን ስለተሳካ በጣም ደስ ብሎኛል። ከብዙ ልፋት በኋላ ነው ከብዙ ሙከራ በኋላ ነው የተሳካልን እና መጨረሻ ተሳክቶልን ያው ሁለቱም ደስ ብሏቸዋል ብዬ አስባለሁ እና እኔም በጣም ነው ደስ ያለኝ። ፐርሰናሊ ከ10 ዓመት በላይ ነው ሊድንም ቃልሽንም የማውቀው ከ9ኛ ክፍል ጀምሮ በትውውቅ ደረጃ፣ በጓደኝነት ደግሞ ከ11ኛ ክፍል ጀምሮ ነውና ሊድ ያው ከዛ ከ10 ዓመት በላይ የቆየ ጓደኝነት ያው ጓደኝነት አይባልም እህቴ ናትና ያው እህቴን እየዳርኩ እንደሆነ ነው የሚሰማኝ እና በጣም ደስ ብሎኛል። በቃ ለሁለቱም ቃልሽም በጣም ምርጥ ሰው ነው፣ ሊድም ደግሞ በጣም ምርጥ ሰው ናትና ለሁለቱም በጣም ደስ ብሎኛል። ጅማሬውን ፈጣሪ እንዳሳመረው ደግሞ መጨረሻውንም እግዚአብሔር ያሳምርላችሁ። መልካሙን ሁሉ እመኝላችኋለሁ። በልጅ ይዋርካችሁ፣ ትዳራችሁን የተባረከ ያደርግላችሁ። ቀጣይ ደግሞ ገና ብዙ ፕሮግራም ስላለ እዛ ላይም በደንብ ይሽ እናደርጋለን። እወዳችኋለሁ። ቃሊና እና ሊድ በጣም እንኳን ደስ አላችሁ። በጣም ነው ደስ ያለኝ የምሬ ነው ብላችሁ እንግዲህ የዚህ ጀማ የመጀመሪያው ሰርገኞች እናንተ ናችሁ። በጣም ብዙ ነገር አልፈን ነው ዛሬ እዚህ ጋር የደረስነው። በጣም ብዙ ሰርፕራይዝ አበላሽታብን እኔም አበላሽቼ ዛሬም ለጥቂት ነው እንግዲህ ያለፍነውና ተሳክቶ በማየቴ በጣም ነው ደስ ያለኝና ፍቅራችሁ ይለምልም ይስፋ ይብዛልን። እግዚአብሔር በልጅ ይባርካችሁ። እንግዲህ ልጃችንን ሊድን ነው እየሰጠናችሁ ያለ ነው ወንዶች። አዎ ኖ ቃል የሚባል ነገር የለም እዚህ ጋር የቃሊና ፍሬንዶች በዛችሁና ተጫኗችሁ ሁላችንም። በጣም ነው የምወዳችሁ ሁለታችሁንም በጣም እግዚአብሔር ለትልቅ ነገር ያድርሳችሁ። ቤታችሁ በፍቅር ይሞላ፣ ለታናንጣችሁ በትዳር ይባርካችሁ። እናመሰግናለን። ሊድና ቃል እኔ እውነት ከምንም በላይ ነው ደስ ያለኝ ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። እውነት እኔ ለዚህ በቃል ብዬ አስቤ አላቅም። የነሱ ጓደኝነት ለዚህ በቃል ብዬ አስቤ አላቅም እና እዚህ ደርሶ በማየቴ በጣም ደስ ብሎኛል። የብዙ ዓመት ጓደኝነት ነው ያለን ያውቃሉ ሁሉ። ከ9 ከ10 አብረን የቀጠልን ብዙ ነገሮችን አሳልፈናል። ብዙ ደስ የሚሉ ጊዜያቶችን አሳልፈናል እና እዚህ በመድረሳችሁ ደስ ብሎኛል። በጣም ነው ደስ ያለኝ እውነት እግዚአብሔርን ነው የምላችሁ። በጣም ደስ ብሎኛል እና ኪዳነ ምሕረት እንግዲህ ቤታችሁን ትጎብኝ እና ገብርኤልም እንደዛው የምትዘክሩት ገብርኤልም ይጎብኝላችሁ። እስቲ የረፈረ አንዴ እሺ ቤታችሁ በበረከትና በልጅ ሞላ ይሁን። ደስ የሚል ጊዜ ይኑራችሁ። ሰርጋችሁ ያማረና ደስ የሚል ይሁን። እግዚአብሔር ይባርክላችሁ ትዳራችሁን። አመሰግናለሁ። በጣም ነው የምወዳችሁ። እሺ እኔ እንግዲህ ትንሽ ማወራው ነገር ትንሽ ረዘም ይላል፣ ኤክስፕላናቶሪ ነው ምናምን ሃርሽም ሊሆን ይችላል። ትንሽ እኔ ላለቅስ እችላለሁ ትንሽ ጋይስ፣ የቃልዬ ፍቅር ትንሽ ስለሚነካኝ
በመጀመሪያ እንኳን ለዚህ ቀን በሰላም አደረሰን። ልዑል እግዚአብሔር የተመሰገነ ይሁን እና ቃልዬ፣ ሊድ፣ ቃላ ወንደሰን፣ ኃይሉ፣ ሊዲያ ተስፋዬ፣ ምትኩ እንቀጥላለን እያለ እና እንኳን ለዚህ ቀን አበቃችሁ። እኔ ደስ ብሎኛል፣ በበኩሌ በጣም ደስ ብሎኛል። እንደው በቃ ይኸው ላበላብ እስክንሆን ድረስ ጨፈርን፣ ተዝናናን። ሞሮፍ አሁን ሰርጉም አለማዊ ስለሆነ አይ እኔ ነኝ ቀድሜ የምሰማው እኔ ስለሆንኩኝ ጋይስ ላብስራችሁ እያልኩኝ ነውና ተቀይሯል፣ በአለማዊ ሆኗል። የሰርጉ ጊዜ ደግሞ ፏ ብትን እንላለን። እንግዲህ በመሃላችሁ እግዚአብሔር ይኑር። ምን ነው ሊድ ትንሽ ቆረቆረሽ? ይቆረቆራል እኮ እኔ የማወራው ነገር ትንሽ አይመችም። አብዛኞቻችን እዚህ ያለ ነው ሞሮፍ ኦልሞስት ከ6 ዓመት በላይ ያስቆጠረናል በጓደኝነት በትውውቃችን ምናምን ነገርና ቦንዳችንም በዛው ልክ ነው። ያው ከነቃልዬ ጋር ደግሞ ራዲካል እንተዋወቃለን። ያው ከሊድ ጋር ነው ትንሽ ማንተዋወቁ። እኔ ቃላብን ሳውቀው 9ኛ ክፍል ነው እና በጣም ቀለሚ የነበረ ልጅ ነው። በቃ ትዝ ይለኛል የመጀመሪያ ቀን እና ሊድን ደግሞ ማስታወሳት በሪቨርስ በሆነ መንገድ ነው። እኔ ፎቶ ስለማነሳ ምናምን ቪዲዮ ስለምቀርጽ በጣም እንደዚህ ነበርን። ያው ማግኔት እንኳን ሴም ፖል ካለው እኮ ይገፋፋል አይደል? አትራክትድ አይሆንም። ሶ ለዛ ነው እስክንግባባ ድረስ ከሊድ ጋር ትንሽ ማገዶ ፈጅተናል እና ቃልዬ አይ መታ ሳይሆን ላይክ እኔ ትንሽ አራስ ስለማረጋቸው በሃይስኩል ላይ የነበርኩኝ ትንሽ ቡሊ ያረጋቸው ነበርና ለዛ ሃይስኩል ላይ ትንሽ ሴቶቹ ምናምን እንትን ይሉ ነበርና ሶ ከቃልዬ ጋር ቃልዬ ማለት ደግሞ ውሃ ማለት ነው ጋይስ። እግዚአብሔር በቃ ብርጭቆ ስከቱት ብርጭቆ ይሆናል፣ ሃይላንዱ ስከቱት ሃይላንድ ይሆናል። በቃ ድንጋይ ላይ ሲሆን ድንጋይ ነው የሚሆነው። ምንም በቃ ቃላ ማለት ማርያምን ቃል የሌለው በቃ እውነትም ቃላ እግዚአብሔር ታዲያ ቃላችን ብሏል ጌቾ ራሱ እና በጣም በቃ የሚወደድ ትልቅ ፍቅር ያለው ልጅ ነው ቃላ ማለት። ለእኔ በጣም ብዙ ነገሮችን አስተምሮኛል፣ እንደ ጓደኛ እንደ ወንድም። የምር ከሱ በጣም ብዙ የተማርኳቸው ነገሮች አሉ። በጣም ብዙ መውደድን ማፍቀርን አስተምሮኛል እና በዚህ አጋጣሚ ከሊድ ጋር ደግሞ አፍተር ክላስ ከኮሌጅ በኋላ ደግሞ በደንብ ለመቀራረብ ቻለን። ይሄ ጀማው በደንብ ቦንዱ ስትሮንግ እየሆነ መጣና ሊድን ግን በቃ ላይክ መጀመሪያ ሃይ ስኩል ላይ ይሄ ላይክ እንደነበረን አይነት ነገር ላይክ እኔም the same thing ግን ፍልምል ኢምፐልሲቭ የሆንኩ ሰው ስለነበርኩኝ እሷም እንደዛው ላይክ ምንም ልንጣጣም አልቻልንም ነበር። እያለፈ ግን ሲመጣ the same thing እኔ ያለኝ ቢሄቪየር እሷ አላት እና በጣም በቃ ኮመን ያረጋታል በህይወቴ። በጣም በቃ ባይ ዘ ዌይ በህይወቴ ትልቁ ቦታ አለሽ ሊድ። እግዚአብሔርን ነው የምልሽ በጣም በቃ እግዚአብሔር የምሬን ለመሰላችሁ በጣም ሺሶ ኬሪንግ በጣም ሰዎች ስለ ሰው ፊሊንግ ትጨነቃለች። ስለ ሰው ሲደብረው ሲያዝን ሲበተን ምናምን በቃ ለመሰብሰብ ያለው ነገሮች በጣም የምታወጣቸው ይፈርቶች በጣም ቀላል አይደሉም እና የምትናደድባቸው አፕሴት የምትሆንባቸው ሞመንቶችን አይና እኔ በውሷ ውስጥ እኔ ራሴን አያለሁ እና ያ ነገር ላይክ ፊል አደርጋለሁና ሚቹዋል የሆነ ፊሊንግ እንዳለን ይገባኛል። ላይክ በቃ ሊድ እንደዚህ እንዲሁም አንዳንዴ በቃ ኖርማል ነው ይሄ ነገር እንደዚህ አይነት ነገሮች ኖርማል ነው ምናምን የምልበት ጊዜ ነበር። ሊድ በጣም ማርያም ለብዙ ሰዎች ተቆርቋሪ ተጨናቂ ነው ይባል አሳቢ ላይክ በጣም ብዙ እንትን በርደኖችን ትሸከማለች እና ለዛ በጣም እናመሰግናለን። እንደው በጀማው ስም ነው የምነግርሽ ነው በጣም እናመሰግናለን። ይህንን ደስታ ስላየን ደስ ብሎናል። እግዚአብሔር ይባርክላችሁ። ቃልዬ I have no word for him ምንም በቃ የምለው ነገር የለም ስለ ቃላ ብዙ አውርቼም ላይክ ተናግሬም አልጨርሰውም። እውነት አርጅተን ራሱ ምን እንደምል ራሱ አላውቅም። በጣም በብዙ ነገር ባለውለታዬ ነውና from the moment ከክላስ ጀምሮ አሁን እስካለንበት ድረስ በቢዝነስ ውስጥም ፓርትነር ሆኖኝ ብዙ ሞመንቶችን አብረን አሳልፈናል። ከቃላብ ጋር ብዙ ውጣ ወረዶችን ዜሮውንም አይተናል፣ ትልቁንም አይተናል፣ በቃ ብዙ ነገሮችን አይተናል እና ቃልዬ በጣም ወደው ወንድሜ ነው እና አሁን በቃ አንድ የላይፍ ጆርኒ እንጀምራችኋል። እንግዲህ ሁለታችሁ እግዚአብሔር በመሃላችሁ ይሁን፣ እግዚአብሔር ጋይድ ያርጋችሁ፣ እግዚአብሔር ይምራችሁ ነው የምለው። ከዛም ባለፈ ሁሉም ሰው የሚመኘው ደግሞ ልጆች ወልዳችሁ ከብዳችሁ ያው ለማረስ ምናምን ልንምጣ እስቲ አራስ ምናምን ለመጠየቅ ደስ ይላል። እግዚአብሔር ቃላብን የሚመሳስሉ ልጆች ልናይ ነው እና በጣም ለእናንተ ትልቅ ፍቅር አለኝ ጋይስ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።
እና እኔ ምን እንደምል ራሱ አላውቅም። ትንሽ ሊረዝም ይችላል ንግግሮቼ። ከካሜራ በስተጀርባ እንዲህ ይሄ ሰብሰብ ያልነው ፋሚሊያችን በልደት ምናምን በቃ ፋሚሊ ሆነናል። አሁን ፋሚሊ ሌቭል ሆነናል። ከጓደኝነት ሌቭል ወጥተን ፋሚሊ ሌቭል ስለሆነ አም ቬሪ ሶ ግሬትፉል ፎር ዳት። ሌላኛው ጆርናችን እየቀጠለ ነው። ሌሎች እንስቶችም አሉ፣ ጥንዶችም አሉ። ይቀጥላል። ደስ የሚል ጆርኒ አሎክ እያደረግን ነው። አሁን አሪፍ ነገሮችን እናሳልፋለን። በጣም በጣም ለእናንተ ትልቅ ፍቅርና ክብር አለኝ። እወዳችኋለሁ። እግዚአብሔር ይባርካችሁ። እሺ፣ በመጀመሪያ እንኳን ደስ አላችሁ። ቃሊቷም ሊድም በጣም መወዳቸው ጓደኞቼ ናቸው። ከጓደኝነትን በዘለለ ደግሞ ኦልሬዲ ቤተሰብ ነን። አረሰው ሞመንት ከሊድ ጋር ብዙ ታሪኮች አሉ። መጀመሪያ የዛሬ 7 ዓመት ነው የተዋወቅ ነው። የዛሬ 7 ዓመት ታሪክ ብዙ ይሻላል እና በጣም ነው የምወዳችሁ። የምር እናንተን ስኬት ለማየት በጣም በቃ ደስተኛ ከሚሆኑ ሰዎች መካከል አንዱ ነኝ። እውነት ለመናገር ቃልሽ በጣም በቃ ምርጥ ሰው፣ ወንድም ላይክ በጣም ምስኪን አሳቢ ሰው ማስከፋት ማይፈልግ ላይክ በጣም ምርጥ ሰው ነውና ቃልሽ ያንተን ስኬት ለማየት በጣም በቃ ደስተኛ ነኝ። ሊድም ደግሞ እንግዲህ አማቼ ያንቺንም ስኬት ለማየት እውነት ለመናገር በቃ በጣም ደስተኛ ነኝ። ላይክ በጣም ዊሽ ስናደርገው የነበረው ነገር ነው የቃልሽና የሊድን ጥንድ መሆን በጣም ስንመኘው የነበረው ነገር ነው። ስንጨቀጭቃቸው የነበረው ሁሌ በቃ የምናወራበት ጉዳይ ነው። እነሱን ባሰብን ቁጥር ለምንድን ነው አብረው የማይሆኑት ለምንድን ነው ካፕል የማይሆኑት ብለን እንጨነቅ ነበርና አብረው እንደሆነ የሰማን ጊዜ በጣም ደስተኛ ሆኜ ነበር። እኔም ሳምሪም በግል በጋራ ደግሞ በጣም ደስተኞች ነበርና የምር እናንተ ስኬት ለማየት በጣም ደስ ብሎኛል። ሳምሪም እንግዲህ ቀጣይ ስትመጣ ደግሞ የምትለውን መልእክት እንሰማለን። እንግዲህ መድኃኒዓለም ይከተላችሁ ወደፊት። ላይክ ትዳር በጣም ትልቅ ተቋም ነውና ተከባብራችሁ ሪስፔክት ተደራርጋችሁ ተላልፋችሁ ተቻችላችሁ ወደፊት ደግሞ አርጅታችሁ ደግሞ ለ60 ለ50 ዓመት አኒቨርሰሪ ደግሞ እንድንገናኝ አድርገን በጣም ደስተኞች ነን። እናመሰግናለን። እሺ እኔ ምንም ብዙ ምለው ነገር የለኝም። እንዳለ ብለው ጨርሰውታል። ምንም አሰብኩ የሚባል ነገር የለም። ግን ቃልዬ ጋር አንድ ነገር አለኝ። በጣም ሰው የሚሰማ ሰው ነው። በመጀመሪያ አይደለም በህይወታችሁ ሁላችሁ መሞከር ያለባችሁ ነገር የሰው ምክር አንዳንዴ ለማዳመጥ መሞከር ማየት መሞከር ጥሩ ነው። ህይወት ላይ ምን ሊያመጣ ምን ሊለውጥ እንደሚችል አታውቅምና የሰማውን ቃል 30 60 100 ፍሬ አፍርቶበት ስላየን ደስ ብሎናል እና እግዚአብሔር ይጨምርበት። ትዳር እግዚአብሔር ሲገባበት ነው ትዳር የሚባለውና እንደ ገመድ ሶስተኛ መግመጃ ሆኖ ክርስቶስ ትዳራችሁ ውስጥ ይግባ፣ ያሳምርላችሁ። ቅዱስ ሚካኤል ባላችሁበት ጓዳ ጉድጓዳችሁ ነው ይምላላችሁ ሀሳባችሁን ያሳካላችሁ። ወደፊት የምንጠብቃቸውን ኢቨንቶች አሪፍ አድርጎ በአማረ መልኩ እንድናይና እንድንታደም ያድርገን። በልጅ ብለዋል እንግዲህ በልጅ ይባርካችሁ። እንግዲህ ይሄን ሁሉ ዊሽ ተቀብላችሁ ስንት ልጅ እንደሚሆን መብዛቱ መንታውን ባናት በቃ አንድ ካትሪን አንድ ኤሌና እያለ መንታ ይስጣችሁና በጣም ደስ ብሎኛል። በስማም እውነት አንቺ አስደስተሽኛል። ትችያለሽ ብያለሁ። አንቺ ደግሞ እሱን ሰምተሽ ያው መቀበልሽ አመሰግናለሁ። ምን እሺ እግዚአብሔር ይጠብቃችሁ። አመሰግናለሁ። በጣም ነው የምወዳችሁ ወንድምና እህቶቼ። ይመቻችሁ። እኔ እንደዛ ነው። በእውነት ያው በቃልሽና በሊድ አንድ ላይ መሆን ለዚህ ደረጃ መድረስ ሙሉ ጀማው በጣም ደስተኛ ነው። ቃላብም ሁሌ ሜንሽን ሲያደርገው ነበር ከኔ በላይ ደስተኛ የምትሆኑት ነገር ምናምን ይላልና ጀማ ውስጥ ያለው ነገር ለየት የሚያደርገን ነገር ብዬ ማስበው ይሄ ነው። ለአንዱ ደስታ ከሱ በላይ ያለን ደስታ በጣም ነው የሚያስደስተኝና እንግዲህ ለአዳም ሔዋንን የሰጠ እግዚአብሔር አምላክ ለአብርሃም ደግሞ
ሳራን የሰጠ እግዚአብሔር አምላክ ለቃልዬም ደግሞ ሊዱን ሰጥቶልናል። እውነት ያው በዚህ ነገር ሁላችንም ልጠቀም እና እግዚአብሔር አምላክ እንግዲህ ከዚህ ሁሉ ጊዜ በኋላ ለዚህ ቀን አብቅቷቸዋል። ይህንን ቀን ሁላችንም በጉጉት ስንጠብቀው ነበር። የእግዚአብሔር መልካም ፈቃዱ ሆኖ ደግሞ ያሰብነው ያቀድነው ከስንት ሙከራ በኋላ ተሳክቶልን በጣም ደስ በሚል መልኩ አሳክተነዋል። ቃልዬን እንዳትጨነቅ በቃ ፏይላል ስለው ነበርና እግዚአብሔር አምላክ አላሳፈረንም። ሁላችንም የተሰጠንን ኃላፊነት በደንብ በማሳካት ደስ በሚል መልኩ አሳልፈነዋል። ለዚህ ሁሉ ደግሞ እግዚአብሔር አምላክ ክብሩን ይወስዳል። እንግዲህ ቃልዬን ከዚህ በኋላ ስንመረቀው ፀሐይ አታቃጥል ጨረቃ አታቀዝቅዛ እንለው። የሚያቀዘቅዘው የሚያሞቀው ነገር ይዟል እንግዲህ ተሟልቷል፣ ተሰክቷል። ትንሽ ሀሳቢን ይሰርቁታል። ጨረቃን ብያታለሁ። ችግር የለውም። ያው እንግዲህ ቃላብ እንደዚህ ነው፣ ሊዱ እንደዚህ ነች ምናምን ነገር አልላችሁም። እኔ ሁላችሁም ታቋቸዋላችሁ ምን ያክል መልካም ሰዎች እንደሆኑ ሁላችሁም የምታውቁት ነገር ነውና እኔ ደግሞ ምን አስባለሁ መሰላችሁ እግዚአብሔር ሲወዳችሁ የሚወዳችሁ ሰው ነው የሚሰጣችሁ እና እግዚአብሔር አምላክ ደግሞ ይኸው ለእሷም እሱን ሰጥቶልናል። እንግዲህ እግዚአብሔር አምላክ እንግዲህ ለሰርጋችሁም ለመልሱም ለክርስትናውም ለሁሉም ነገር ያደርሳል። እንወዳችኋለን። ሰርጉ ላይ እንገናኛለን። ይህ ብሎግ አያልቅም፣ ይቀጥላል እስከ ልጃቸው ልደት ይቀጥላል። ናይስ ድብልቅልቅን ያለብኝ የምሬን እኮ ነው ማርያምን። አይ ጋይስ ማርያምን የምሬን ነው። አይ በጣም ብዙ ሀሳቦች አሉ ማርያምን። ሽምግልና ሰርግ ምናምን በጣም በቃ ጋይስ ማርያምን ስትገቡበት ነው የምታውቁት። አይምሯችሁ እንትን እንደሚልና ፕሮፖዛሉን ደግሞ በቃ እግዚአብሔር ፈቅዶ በቃ በማረ መልኩ አልፏል። እኔ እግዚአብሔርን እኔ ፕላን አላረኩትም እስከምል ድረስ ማለት ነው። ኢቨን ቪዲዮ ቀርጫለሁ፣ ፖስት ሲደረግ ታዩታላችሁ። እና ሁላችሁም ማርያምን ይሄ እንትና ማለት አልፈልግም። ሁላችሁም በቃ ያላለሰለሰ ጥረት ነው ያደረጋችሁት። እኔ አይደለም ፕላን ያደረኩት ማርያምን አይደለም ፕላን ያደረኩት በቃ ማለት ይቻላል። ሁላችሁም ነው እቃ ከማምጣት ጀምሮ ዲኮር ከማድረግ ኢቨን ዲኮር ማድረግ ራሱ አብረው ነው ሁሉም የሰሩትና ይሄ በጣም ትልቅ ነገር ነው። እግዚአብሔርን እኔ ማርያምን ከጓደኛ በላይ ቤተሰብ ናችሁ እናንተ ማለት ይህንን ነገር እንደ ራሴ ብሎ የሚያደርግ ሰው የለም ማለት ጓደኛ ነው አይኖ ግን ደግሞ ይሄ እንደ ራሱ አይቶ ከኔ በላይ ተጨንቆ የሆነ ሰዓት በቃ ከሊድ ጋር በጣም አታሽት ስለሆነ ኢቨን ቴክስት ሲላክ ራሱ ታያለች እና ለዛ ተብሎ ኖ ኮንታክት አቶል ተብሎ ነበርና ኢቨን 2-3 ቀን ይሄ በቃ እኔ ኮንታክት ሳላደርጋችሁ አብዛኛውን ነገር ሁሉም ነው የሰሩትና ይሄ ማለት በቃ ለእኔ በጣም ትልቅ ቦታ አላችሁ። ከኔ በላይ ነው ደስ ያላችሁ። ኢቨን ከፕሮፖዛሉ በፊት ራሱ ይሄ ነገር ስነግራችሁ ሁላችሁም ነው በጣም ደስ ያላችሁ እና ይሄ ማለት እኔ እግዚአብሔርን በቃ በጣም ትልቅ ነገር እንደሆነ ከእናንተ ሪያክሽን ራሱ መረዳች እያለውና እግዚአብሔር እኔንም ሊድንም እንዳከበራችሁ እግዚአብሔር ያክብራችሁ። መንፈስ ቅዱስ በቤታችሁ ይግባ። ዊሽ ላደረጋችሁት ለተመኛችሁት ነገር ሁሉ ደግሞ እግዚአብሔር እጥፍ አድርጎ ይክፈላችሁ። ሁላችሁ ነው እግዚአብሔርን ትልቅ ነገር ነው ለእኔ ከምታስቡት በላይ ማለት አንዳንዴ ቃላት አይገልጹም፣ ግን እኔ በልቤ ማርያም ነው የምሬ ነው ገብርኤልን በልቤ በጣም ትልቅ ቦታ አላችሁ ሁላችሁም። እግዚአብሔር ያክብርልኝ። ሊድ ደግሞ በስማ በጣም ብዙ ነገር እያሰበች ነው እላለሁ እያለች ትክክል ከሊድ ያው ዛድ እንዳለው በጣም ይቀጥላል ሳይሆን በጣም ይቀጥላል። ብዙ ነገሮች አሉ፣ ሽምግልና ሰርግ አለ ምናምን ብዙ ነገሮች ስላሉ ይቀጥላል። ከኔ በተረፈ በጣም ብዙ ነገሮችን በልቧ ስላሰበች እንዲልዬ የኔነት ትላለች። በዚህ ነው እኮ የሚያሳ አሁን እኮ እንዳለው የኔ ሳንጎ እኮ ሊሰማ ነው እና ጋይስ
በጣም ትችላለህ። በጣም የምወዳችሁ ሁላችሁንም እዚህ ጋር የእኛን ደስታ ፈልጋችሁ የመጣችሁት ሁላችሁም ከኛ በላይ ለእናንተም ደስታ ነው። የእኛ ደስታ ለእናንተም ደስታ ተፈጠረ ይሰቅ ላውራበት ከኛ በላይ ያው የኛ ደስታችሁ ሆኖ በጣም ተጨንቃችሁ ኢቭን እኔ ሰርፕራይዙን አበላሽቸው ራሱ ከኔ በላይ ተናዳችኋል። ከነሱ በላይ ዛድም በዚህ ሁሉም ያሉ ነበር ቻይኖ ሁሉም አበላሽቸው ነበር። ምን ላርጋየዋ ያውቂ እንዳላውቃለሁም ለዛ ነውና ግን አሁንም ቢሆን ተሳክቶላችኋል። ሌላ ፕላን አድርጋችሁና ነገር ማረጋችሁና ጋይስ በጣም ነው የምወዳችሁ እና በጣም እድለኛ ነኝ እንደናንተ አይነት ጓደኞች ቤተሰብ ሁሉም ነገር ስላለኝ ሁላችሁ ከስራ ሁሉም ነገር እንትን ስራራች ናሂም የለም ወደ ስራ ሄዱ ነው ያው ስራውን ትቶ ነው መጥቶ በጣም ተጣርፎ የወጣው ይገባኛል። የሰፈሬ ልጅ ሜዳ ልጅ አረሰው በዛ አጋጣሚ ቤሚ ብትኖር ደስ ይለኝ ነበር። ጓደኛዬ ሞሃን አረሰም ሸራፕ አይደለም ያ ሁሉም በተገኙበት ሞር ቢሆን ደግሞ በጣም ደስ ይል ነበር። ዳኒም የለችም ስራ ሆና ነው። ግን ሁላችሁም በጣም ደስ ብሎኛል ስለ የተገኛችሁትም የሌሉትንም ሁሉንም ማመስገን ፈልጋለሁ። በጣም ወዳችኋለሁ። አጠቃላይ ቅዱስ ገብርኤል ያክብርልኝ፣ ያሰባችሁትን ያሳካላችሁ። እንደዚህ አሜን በቃ እንደዚህ እንዳስደሰታችሁን እናንተንም በላይፋችሁ ላይ የሚያስደስት ነገር ይስጣችሁ። አሜን። ወል እንግዲህ ያሰብኩት ከዛቢ ጋርና ከናታኒም ጋር ነበር ሀሳቤን መናገር የፈለኩት። ሁለቱም ቪዲዮ አሰራላችኋለሁ እና ወል እንግዲህ ደስ ብሎኛል በጣም እና ደስ ስላላችሁም በጣም ነው ደስ ያለኝ። ለሊዱ ደስታ ቃልሽ እንዲህ እንቅልፍ እንደምታጣው አይቀይርክ። ሁልጊዜ እንደዚሁን ሊዱም አንዳንዴ ለሰርፕራይዝ የሚሆን ሰው ሁኚ፣ አታስጨንቂው፣ በሹሩባ አትምጭብን እና በጣም ነው የምወዳችሁ። በቃ ደከመኝ። ቃልሽ እኮ ለምንድን ነው ያልመጣው አለኝ። ከዛ ትምህርት መቅረት አይፈልግም አልኩት እና አሁን ምን አለ መሰለህ እንኳን አደረሳችሁ እንኳን ደስ አላችሁ ምናምን ይባላል የምትለው ነገር አለ። ለነቃልሽ ፈልግ እኔ ምን አልኳቸው መሰለህ ደስ ብሎኛል ደስ ስላላችሁ በጣም ደስተኛ ነኝ አልኳቸው። የኔ መልስም እንደዛ ነው። ደስ ብሎሃል ሆነ እስኪ ምን እንደሚባል ታውቃለህ? ፈጣሪ ይጠብቃችሁ ይባላል ምናምን። ምርቃት ታውቃለህ አይደል? መመረቅ መርቅ በል። እኔ ያሳድጋችሁ መቼስ አይባልም። ያሳድጋችሁ አይባልም። ኦልሬዲ አድገዋል። ግን ልጅ ውለዱ ይባላል። ፈጣሪ ልጅ ይስጣችሁ ማለት ይባላል። በቃ አንቺ መልስ የኔ ነው እና ልጅ እንዲሰጣቸው ትፈልጋለህ በላቸው። ካንተ አፊስ እና የፕሮፖዛሉ ቪዲዮ በዚህ አጠናቀናል። ይሄ አሁን የመጨረሻ አይደለም፣ የመጀመሪያ ነው። ይቀጥላል። ይመቻችሁ። ናይስ ሊሊ ማነው ባለ ተራ ጀምሯል። Snapchat, Instagram, stream, fuck up the vibe like that. Start falling like London Bridge. I don't care if you see me in the if you on TV, I don't know nothing to do. Don't need a shot, oh baby, I need a free lick it like I love pharmacy, though. I wanna live my Rocky House in this kilo. Europa, At 13 morning, I am not like I saw out in the east. It's your favorite boy, I am not body selection.